የት ነው የተወለደው? ኢየሱስ الرحمن الرحيم መጽሐፍ ቅዱሳችን በቤተልሔም እንደተወለደ ይነግረናል። በከብት በረት ውስጥ በከብት በረት። ቅዱስ ቁርአን ደግሞ ዘንባባይቱ አጠገብ ነው የሚለው። መወለዱን ግን ሁለቱም ያምናሉ። ከድንግል መወለዱንማ አይደለም ሁለቱም ተቃዋሚዎቹ አይሁዶችም ሌሎች ፓጋኖችም ያምናሉ በዘመኑ ያዩት። አሁን ጥያቄው ምንድነው? ሐሳቡን ከሰሙት እሳቸው ወይም ከሌላ መጽሐፍ ላይ ከወሰዱት ዘንባባይቷ ዛፍ ላይ ሳይሆን መሆን የነበረበት የተወለደ ማለት ነበረባቸው በከብት በረት እኮ። አንድ አይነትማ ከሆነ ለምን አስፈለገ ቁርአን? ማለት አንድ አይነት ከሆነ እኮ ባይብል ነው መሆን አለበት። አየህ፣ ይሄን ነው የምንልህ። መጽሐፍ ቅዱስን ለመኮረጅ የሚያነሳሳ ምንም ነገር የለም። የዓለማቱ ጌታ አላህ ራሱ ነብይ አድርጎ ስለመረጣቸው እውነታውን የነገራቸውን ነው። ይህ ለሳቸው የሚወርደው ራእይ ከባይብል ከመጽሐፍ ቅዱስ ጋር ከወንጌልም ሆነ ከኦሪት ጋር ይስማማል ወይስ አይስማማም? ግዳቸው አይደለም። ከአላህ ዘንድ የመጣውን ቃል ለሌላው መረረውም ጣፈጠውም ያንኑ ማስተላለፍ ነው። መልአኩ ገብርኤል ተልኮ ማለት ነው እንዳንተ እንደ ሉቃስ ወንጌል ዘገባ ለማርያም ልጅን ሲያበስራት የልዑል ልጅ ይባላል ብሎ ነው የነገራት። የአላህ ቃል ግን ልጅ ሳይሆን ባሪያ ተብሎ እንደሚጠራ ነው የነገራት። ነብዩ መሐመድ ይህንን የሉቃስ ወንጌልን ሐሳብ አንተ እንደምትለው ወደ አረብ ምድር ከተበተኑ ከአንዱ ክርስቲያን የኢየሱስን ታሪክ ሰምቶ ቢሆን ኖሮ ልጅን ባሪያ ብሎ አይገለብጡትም ነበር። ለነገሩ ቁርአኑም የሳቸው አይደለም ከመነሻው። ስለዚህ አሁንም መጽሐፍ ቅዱስ ከሌላ ክርስቲያን ስብከት የተወሰደ ቢሆን ኖሮ ታሪኩን እናገኘዋለን። ስናነበው ግን ምን እናገኛለን? አንድ ከባይብሉ ተቃራኒ ሆኖ፣ ሁለት ባይብል ያላዘላቸው ባይብል የረሳቸው መጠቀስ የነበረባቸው ሜን ፖይንቶችን ቁርአን ጠቅሷቸዋል። ባይብል ግን አያውቃቸውም። ግን ለምን እንዲህ ይላል? አሁን ቁርአን ላይ ሳነብ ብዙ ቦታ ይቻላል መጽሐፍ ቅዱስ ልክ ነው እያለን ነው ያለ። አይልም መጽሐፍ ቅዱስ ነው የሚል ጥቅስ የለም። ቁርአን ይላል። ቁርአን ይኸው ቀደም እኮ አልኩ የወረደውን እመን ነው እንደውም የሚለው የወረደላቸው። እንደውም ክርስቲያኖች እዚህ ጋር አንድ የጻፍኩታል ኢብን እንኳን ክርስቲያኖች የሚዳኙት በቁርአን እንዳልሆነ ይናገራል። ክርስቲያኖች የሚዳኙት በመጽሐፋቸው ነው ይላል የሚፈረድባቸው። ስለዚህ መጽሐፉ ያ ለታስተጠቅስ ከመጀመሪያው እንነሳ። ቅዱስ ቁርአን የቱ ጋር ነው መጽሐፍ ቅዱስን እመኑ የሚለው? ቅድም እኮ አልኩት አመንን በል ብሎታል እኮ። ቅድም ሳነብ ሰምተውኛል። ደግሜ ማንበብ ስላልፈለኩ ነው እዚህ